የለም ትዳር የለም ትዳር የለውም። አያም ትዳር ነች እኮ ለምን እንደገ ሄዳለሁ እንጂ አገሯን ጠይቄ እስከ መቼ ድረስ እንቺ ተጨንቄ እንደሚኖር ንጉስ አለን አዲያስ እንዴት ነው ታዲያ? እንዴት ነው? ዘፈን አንደኛ፣ ወሬ አንደኛ፣ ለፍቅር አንደኛ። ዛሬ ሲካኪስ ሽቶ ሸተተው ነው የሚሰጠው። ምንድነው ታዲያ ካለ ትጨነቃለህ? እንደናንተ ቤት እኮ ጭንቅ የለም። አቡ ሰለሞን የሚኖርልኝ በቃ ይኖር አባት ምንም ኪሴ ዝርዝር አራታው ለሁለት ቀደደ እንዴ ለሁለት ይሆንልኛል። አይበቃም እንዴ ማርያምን አይሸጥም አርጉት ተጣጣሉ ገረድያዋን ቀጥራለች። ቤትና ቦሱ ቤት ነው ሲነማት እስከዚህ ቦክሳ እሺ አሁን ታቃጥልና እሷ ታቃጥልና ምጣድ ታሰማለች እንጀራ ለመጋገር እሺ ቆይ እንጀራ አንተ እንጨት ተዘጋጅቶ ነው መጀመሪያ ሊተቃጥኖ ምጣድ ተሰምቶ ነው እንጨት ፍለጋ ሄደ ማን ነው ጥፋተኛው አለ ልጅቷ ምጣዱን አስመታ እንጨት ፍለጋው ደውድማ መጀመሪያ ግን በምን ሳይያዘች ባለችዋ ትንሽ ያለው ኮኩስ በቀጣይ ከዛ ሄደ ውድማ በታይ አዲያስ ከዳለስ ነው ታሪካዊ ክስተት ታሪክስ እሷ ግን አለማወቋ ነው ምን አለኝ ደግሞ ትላለች ደግሞ ደጋሚ እኛ ሀገር አለች ዘይት ክብሎ ነው የሚበላው አለች ወላይታ ሀገር ዘይት ተጨምሮ ልጅ ክብሎ ተበያለሽ እንዴ አለቻት አለቻት እናንተ ሀገር ሁኔታ ፈራው ገዙ ምን ነው ዘይት ተጨምሮ ቢበላ ሀገርሽ ለምን ወጣሽ አለቻት ቢኖር አቮካዶና ቆሾሮ ብሎ አልኳት አቮካዶ የማንጎና እንትን ባታከርት ለምን እንዴ ይሄ ዝንጥ ያለች ልጅ ምንም አፈራሽም አልኳት ደግሞ ተለና ለሊት ተነስታ ለካ ሞባይል ታወራለች ለሊት አሜን አሮጊቷ ስሯ ሰው ገና ይወስድብኛል ብላ ልጅቷን ገረድየው እኔ ደግሞ እዛና ቦሱ ቤት ተኛል ሰጥፋል እንዴ ስልኩን እያወራች አዎ እንዴ ኃይሉ ስሯ አስተኝቶ እንደወስዱ ይድለታ ታስተኛትማ ጥሩ ነበር እሺ ለካ ኮኮኮካለች እኔ ቤት ስመጣ ወለለ ብሏል እኔ ብቻ ነኝ እሷ ጓሮ ስልክ ይዛ እሷ ከሌላ ጋር ነው የምታወራው ከሌላ ጋር ነው ኃይሉ እንኳን ሲልም ለማተመኝ እኔ ምን ነው ኧረ በጣም ከዚህ ወዲያ ሁለተኛ አልበጣም አልኳት ቅዳሜ ገበያ ይሸጣል ዲኒቻ እኔ ብቻ ነገረው ሳላገባ ደግሜ ቀበለዋለሁ ሱልማን ደግሜ ድነሽ ልበልሽ ሙዬ ገበሬያ ጠፍቶ መሬት ተወደደ ዘራሚያ ዘራ ኩሎ ዘንድሮ ደግሜ 400 ብደውልላት ሚይና ጠዋት ከትምህርት ቤት ደግሜ ከጨማ እንዳገት አትወጣውም ብሎ ጥይት የማይበሳው ቂጣየው ዘንድሮ ደግሜ አረቀ የለም አላሉ የለም ያ ብዙ አለ እንዴ አሜት ይልልች ልቤ ኖሯል እንጂ እንደተከፋ እኔ ሁሌ ካንቺ ተስፋ አልወጣም ማለት እሱ ፎ ያርገኝ ደግሞ ኪና ኪሴለይ ያብዝም የለም ትዳር የለውም አያም ትዳር ነች እኮ ለምን እንደገ ትሆናለች ግን ትጠቀማለች ከሴት ይሻላል አያ እንደው ሄዳለሁ እንጂ አገሯን ጠይቄ እስከ መቼ ድረስ እንቺ ተጨንቄ ሄዱን ትጂ ነጠላ ለበሺ ፍቅር አዝመራ ነው አትመላለሺ ሄንታኮ ጫማ አርጎ ከመወጠር አንድ በግ ብገዢ ትረበልሽ ነበር ደብዳቤ ጻፉላት ሁለት ወረቀት አንዱ ለትዝታ አንዱ ለናፍቆት ደግሜ አራትና አምስት ይሆናል 9
ከተያዙ ወዲያ እግዚአብሔር ያውጣኝ። ግሜ ደግሜ ደግም 07 እጄ አድራለው ብለሽ ይዘራ ኢየሱስ 07 ሴት እንዳድርብ በተለይ ጎረምሳ ኋላ ተጠንቀቀ። ደግሜ 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 አውሮፕላን አልመጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ። ደግሜ 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 ከዛሬ ጎረምሳ ሽማግሌው ይሻል በጊዜ አስነስቶ ሲያዘግ ያመሻል። ደግሜ ደግሜ ከባል ከውሽማሽ የትኛው ይሻል? ማገልገሉንማ ባል ያገለግላል። አጥር ዘሎ ሲሄዱ ሽማ ደስ ይላል። ደግሜ አዲያስ ገባ ምን ያንሳል? አንተ አጋብዝም ያንሳል። ስም ይጠራ ብዙልን ጠጣ አራሱን ነው አንተ ችግር የለው። አረ እንጨምራለን የሱን ፋንታ ራሱ ጨምራለን። የሱን ፋንታ ራሱ ምን መጣ? አረ ይበቃል። በቃ እሱን እንደውም ቀይርልኝ አይ በቃ ሁለቱ ሰጣ አንተ ተባላ ዘረፋ አረንጋ ወሰድከው። በቃ ችግር የለም። አይ ወይ አንድ እሱን ለታዲያ ይስጥልኝ። በቃ ይሄንን ላንተ ውሰድ፣ እሱን ለታዲያ ይስጥ። ወላሙ ቆሰሯለሁ። ተው ይሄ አንዴው በሙሉ ብንጠጣበት ሰደ እኮ እሱን ፏ በሉበት። እሱን ለታዲያ እነሱ ሰምተዋል። ለእሱን ለታዲያ እቺ ለኔ ቆይ አንድ ዘፈን አለ። ከመም ከበዛበት ይፋጃል በርበሬ ተለያይተን ቀረን ሰምተን ሰወሬ። ይሄ ደግሞ የሚያሳዝን ነው ጭራሽ አይደለም? አዎ እናሳ ድሮናቸው የተቀቡ ሴቶቹ ላያችን ሊወጡ ጀመሩ። ስማ እግዚአብሔር ይስጥህ። አንተም ደህና ሚስት አግባ፣ የማንም ቆሻሻ አታግባ። ኃይሉ ብለህ ልቀቀው። ፌስቡክ ላይ ተለቋል። ደግሜ ገብቷል። እንዳፈር አዳማ ከተማ 09 11 12 13 ማርያም ሰፈር ምን የናች ቦሌ አውሮፕላን ማረፊያ አዲስ አበባ ከፈለክ እኔ ወንድም አዲስ አበባ ፊስ በላቸው ያው እዚህ የሚያዩትን ባይ ታራ እንግዲህ እንደምታዩት ነው። እንደዚህ ገራሚ አዝናኝ የሆኑ ሰዎች አሉ። ያው እንደዚህ ፋያራ ነው ጊዜውን የሚያሳልፈው። ይመቻችሁ። እንግዲህ እሱን የምትሉት ነገር ካለ የሆነ ነገር በሉት። ያረቀውን የምትጨምሩለት ከሆነ ለልብሱ መቀየሪያ ይሆናል። አሁን የምንሄድበትን ቦታ ላሳያችሁ። እዩት፣ በጣም ሩቅ ነው። ነገር ግን እኛ በአካል ሄደን እናሳያችኋለን። እዩት፣ ሩቅ ነው። የተማሪዎች የመለያያ ቀን ነው። ድግስ ነው። ዛሬ ፋሲካ ነው። ዛሬ ድግስ ነው። መለያያ ይደግሳሉ ተብለናል፣ ሰምተን ነው። ስለዚህ በአካል ሄደን እናያቸዋለን፣ እንጎበኛቸዋለን። እንዲሁ ትዝታ ያለባችሁ የሌለባችሁም ደግሞ ማየት የምትፈልጉ እስኪ አብራችሁን ቆየት በሉ። ሰከነ ብላችሁ ብቻ አብራችሁን ተከታተሉን እንጂ ምርጥ ነገር እንደምናሳያችሁ ተስፋ እናደርጋለን። እኛም ማሪፍ ነገር እንደምናይ ተስፋ እናደርጋለን። እስኪ አብረን እንሂድ ጋይስ፣ ተከታተሉን። ወደፊት እንዴት እንደዚህ ነው አድግምጉ እንደዚህ ድግምጉ እንደዚህ እቻቱም መችማ እችላለሁ። እንግዲህ ጋይስ በመንገዳችን የሚያጋጥመንን ነገር እያየን እንሄዳለን። እንቀጥል። እዚህ ጋር ደግሞ አያችሁ አንድ ነገር አለ። እስኪ ላሳያችሁ። አንተ እንዳይኖር የጅብ ወሬ ርቀቱን ልታገኙት አትችሉም።
ማን ቆፍሮለት የጅብ ጎሬ ነው እንደሚባል አላውቅም። መቼም ጅብ አይቆፍርም እና ሩቅ ነው አይታይም። ጎራ በሉ የሚለንም አላገኘንም እስካሁን። ዝም ብሎ ሳባ አድርጎ ጎራ የሚያስብለን ብናገኝም ጥሩ ነበር። ግን ቤተሰብ ለማንኛውም ይሄን ይመስላል። ይሄ ቤት በጣም አሪፍ ነው። ወንዙን እየተሻገርን ነው እንግዲህ ወጣ ብለን እንሄዳለን ማለት ነው። አሁን እንግዲህ እንዳልናችሁ ትምህርት ቤቱ ጋር ደርሰናል። ይሄው እንደምታዩት ከጀርባ ያለው ትምህርት ቤቱ ነው። ነገር ግን የስምንተኞች አይደለም የተባሉት። አጠቃላይ አንድ ላይ ሁሉም ተማሪዎች መለያያ የሚያዘጋጁበት ነው ልክ ክረምት ሲደርስ ማለት ነው። ስለዚህ የስምንተኞች ደግሞ ገና መጥፍ እያለ ስለዚህ የነሱን እናያለን ማለት ነው። አያችሁ ጃርት ሾክ ብቻ ነው። ትምህርት ቤት ወደ ግቢ እየገባን ነው። እኔ ግን ያው እዚህ አልተማርኩም። ስለዚህ ወደ ውስጥ ቀጥ ብለን እንገባለን ማለት ነው። ዘፈኑ ራሱ ተከፍቷል ነው የምላቸው። ማይሉ ገብተን እናያቸዋለን እና ያው ውስጥ እንታወቃታለን። እስቲ እያቸው እንዴ
እስኪ ሌሎችን ቃኘት እናደርጋለን። መረብ ኳስ አላችሁ፣ መረብ አላችሁ፣ ኳስ ሜዳ አላችሁ። እሱ ላይ ታርገን በዚህ እንቀጥላለን። ይሄኛው ደግሞ አምስተኞች ከተማው ገባም ለምንላችሁ ያው አርፍደን ስለመጣንም ጌታውን ነው ዘለቀ ይሄንኛው ምንድን ነው? መረብ ኳስ ጋውን ስላለቀ ተነስቶ ቀጥሎ የእግር ኳስ ሜዳ እናመሰግናለን። እሺ ጋይስ እንግዲህ ያው በስሱ እንደዚህ ቃኘት ታርገናል። የተሰረማመሱ ነው እንግዲህ ካርድ ተቀበለዋል። በቃ ድግሳቸው ምናምን መለያቸው እንትን እያሉ ነው፣ ሞቅ እያደረጉ ነው። ስለዚህ በዚሁ እናበቃለን። ይሄን ይመስል ነበር የትምህርት ቤት ቅኝታችን። በድጋሚ እስከምንገናኝ ሰላም ቆዩልን።